ሀይሚ ካንቺ አይጠበቅም። ሀይሚ እንዴት ታደርጊያለሽ? ለምንድነው እንደምታረጊው? እኛ ካንቺ እናንጠብቅም እንዴት ታደርጊያለሽ? ብላ 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 ብዙ ሰዎች ቪዲዮም ሰርተውባታል። ሀይሚ ላይ ብዙ ሰዎችም ኮመንት ምናምን ሰጥተዋታል። ትናንትና በተሰራው ቪዲዮ ማለት ነው። ምነካችሁ ጋይስ? አርቲስት እኮ ናት እንዴ! አርቲስት እንዴ! ዩቱበር ስትሆኑ እኮ ብዙ ነገሮች ካልሰራችሁ ታዲያ እንደዚህ በዋዛ 300 ሺህ ገባች እንዴ? እኮ ፕራንክ ነው። ፕራንክ ተሰሩ ደግሞ ግዴታ ደግሞ ምንድነው እሱ እንዲመስል አድርጋችሁ ነው የምትሰሩት። ተቃቅፈው እኮ ምናምን እኮ አይደለም እኮ እንትን ያለችው እሷ ቆማ እሱ ተኝቶ እሷ ቆማ በር ከፈተችለት በቃ ማለት ነው። እና ያንን ነው። እናንተ ግን ካንቺ አንጠብቅም ምናምን ቪዲዮ ምናምን እየሰሩ ልጆች አሉ ማለት ነው እንዴ። አርቲስት እኮ ናት፣ በቃ አርቲስት ናት። አርቲስት ደግሞ ማለት ግዴታ በቴሌቪዥን ስላልታየች ነው ግዴታ በረጃጅም ፊልሞች ምናምን ከተለያዩ ሰዎች ጋር ስላልሰራች ነው እንዴ። እና እኔ አንዳንድ ጊዜ ግርም ትሉኛላችሁ በእውነት እንዴት ሆኖ እኮ ነው ዩቱበር የሚሆን? እንዴት ሆኖ እኮ ነው 100 ሺህ 200 ሺህ የሚገባው? እንደዚህ ካልሰራች ደፋር ሚዲያ ላይ ስትወጡ ደፋር መሆን አለበት። ሁለተኛ ነገር ደግሞ ከቅርብ ጓደኛው ጋር ነው ፕራንክ ያደረገችው። ብሩኬም ደግሞ ዛሬ በእጥፉ ነው ፕራንክ የሰራት ማለት ነው። ዛሬ ሀይሚ ጭንቅላቷ እየዞረ ነው የሚያድረው ጭንቅላቷ ሲዞር ነው ማለት ነው። እና ፍጹም በጣም ትዝ ይላችኋል። አንድ ጊዜ እንደዚህ አይነት ነገር ተነስቶበት ነበር። በእንደዚህ አይነት ነገር ነበር የምናውቀው ፍጹም መጀመሪያ የመጣ ጊዜ ማለት ነው። እና አሁንም ብሩኬ በቃ ጥምዝዝ አድርጎ እሷን ጭንቅላቴን እንዳዞረችው እንዳበሸቀችኝ ብሎ ጭንቅላቷን አዞራት ማለት ነው። እና ሀይሚ ዛሬ በጣም ብስጭት ብላለች በፍጹም ማለት ነው። በጣም በቃ ምን እንደምታረጉላ ነው ግራ የገባት ማለት ነው። እሷ ፕራንክ አድርጋለሁ ብላ ራሷ ፕራንክ ተደረገች ማለት ነው። ብሩኬ አውቆ ነው፣ በጣም እርግጠኛ ነኝ ፕራንክ ለማድረግ ነው። ግን ብዙ ሰዎች ትናንት በሰራችው ቪዲዮ ላይ ደስተኛ አይደላችሁም ማለት ነው። እንደኔ ግን ምንም ይሄን ያክል የሚያስወቅሳት ወይ ደግሞ ካንቺ አይጠበቅም ምናምን የሚያስብላት እኔ ምንም አይነት ነገር አላየሁባትም፣ ምንም አይነት ነገር ማለት ነው። ምክንያቱም ፕራንክ ነው በቃ። ሀይሚ ፕራንክ ስትሰራ ግትር ብላ ነው ማለት ነው ፕራንክ የምታረገው። እና እንደዛ ካልሆነ ደግሞ ፕራንክነቱ በምን ይታወቃል? እንዴት ይሄም እኮ አንድ አይዲያ ነው እንዴ! አንድ ሰው እኮ አንድ ቪዲዮ ለመስራት እኮ በጣም ብዙ ነገር አስቦ ነው ያንን አይዲያ ለማምጣት። እንዴት አድርጊ በጣም እኮ እኛ አሁን እንደዚህ ምናምን ተቀርጾ ምናምን ሲመጣ ቀላል ይመስለናል፣ ግን ቀላል አይደለም። ብዙ ቦታ የሚቆራረጥ ነገር አለ። ሀሳብ ለማምጣት ራሱ የሚፈጅ ጊዜ አለ ምናምን ነገር እና በጣም ብዙ ተለፍቶ ነው ማለት ነው። ስለዚህ አርቲስት ናት ማለት ነው። ምክንያቱም ግዴታ በቴሌቪዥን ፊልም ስላልሰራች አይደለም ማለት። ስለዚህ አርቲስቶች ደግሞ የሚሰሩት እውነትን አስመስለው ነው። ያቺ እንትኗን ሆነው ነው የሚሰሩት ማለት ነው። የተጻፈችዋን ሴት ሆነው ነው የሚሰሩት ማለት ነው፣ የራሳቸውን እንትን ትተው። ስለዚህ አሁንም ደግሞ ሀይሜ እንደዚህ አይነት ባህሪ ኖሮባት እንደዚህ ጠጥታ በመጠጥ ምናምን ሳይሆን እሷ ፕራንክ ለማድረግ ነው። ፕራንክ ማለት ያው ፊልም ማለት ነው። ፊልም ሲሰራ እውነት እያለቀሱ እውነት አስመስለዋል እኛንስ የሚያስለቅሱን ልክ እንደዚህ፣ ግን እውነታው ግን ውስጥ ሌላ ነው። እንደዛ ማለት ነው። እሷም ደግሞ ብሩኬንን ፕራንክ አደረገች፣ እኛንም ማዝናናችን ማለት ነው። ስለዚህ ምንም ይሄን አክል የሚካበር ነገር የለውም ማለት ነው። ያ ብሩኬ ግን እብድ ብሏል ማለት ነው። እብድ ንድድ ብሏል። ምክንያቱም አንደኛ ነገር ደግሞ ከፍጹም ጋር መሆኑ ማለት ነው። ያው ይጠራጠራል፣ ግን አንዳንዴ ደግሞ በቃ እውነትስ ቢሆን ሁልጊዜ። በነገራችን ላይ እንደዚህ ፕራንክ የሚደራረጉ ሰዎች እኮ የሆነ ሰዓት ላይ እኮ እውነትን ቢደረግ እኮ ፕራንክ ነው ብለውም ሊጠራጠሩም ይችላሉ። ፕራንክም ተደርጎ እኮ በዛ በፕራንክ ሰበብ እኮ በጣም ብዙ ችግር የሚፈጠር አለ ማለት ነው። እና እንደውም ብሩኬ ግልፍተኛ ምናምን ነገር ቢሆን ቢመታው የሆነ ነገር ቢያደርገው ራሱ በጣም ከባድ ነው ማለት ነው። እና አንዳንድ ጊዜ በፕራንክ ላይም የሚፈጠሩ ከባድ የሆኑ ነገሮች አሉ ማለት ነው። እና ትናንትና በጣም ነው ብሩኬ የተናደደው ማለት ነው። ያንንም ለመመለስ ደግሞ ዛሬ በጣም በኃይለኛው ሀይሚን ፕራንክ አድርጓታል ማለት ነው። ፍጹም እንግዲህ ተመልሶበታል። ከዚህ በፊት ድሮ ነበር ይሄ እንደዚህ አይነት ነገር የምናውቀው ማለት ነው። ገና መጀመሪያ ሲመጣ ብሩኬ ማውቆ ግግም ብሎ ሄዷል ማለት ነው። ነገ እንግዲህ እሱ ደግሞ በተራው አባብሎ ወይ ደግሞ ወይኔ ፍጹም ግን በሁለት ቢላ ነው የሚበላው። በፍጹም በሁለት ቢላ የሚበላው እዛ ጋም ይተባበራል፣ እዚህ ጋም አድርግ የሚሉትን ያደርጋል፣ እዚህ ጋም ፍጹም እኔ ግርም ይለኛል። በቃ የታዘዘውን ነው የሚያደርገው። ሀይሚም እንደዚህ አግዘኝ ስትለው ያደርጋል፣ ብሩኬም እዚህ ጋር አግዘኝ ሲለው ያደርጋል። በቃ በሁለት ቢላ ለሁለቱም ነው የሚተባበረው ማለት ነው። አሁን ደግሞ አፍቅሬሻለሁ ብለህ ግግም በል ብሎ አለው። እሱም ደግሞ አፍቅሬሻለሁ ብሎ ግግም አለ ማለት ነው። እና
በጣም ይገርማል። እውነት በጣም ይገርማል። እንደው እኔ እነዚህ ልጆች እንደው ዘንድሮ ደግሞ እኮ የሚጽፉት ፖስተር እኮ የሚገርም ነው። ተምብሌ ነው። በስመ አብ የሚገርም ተምፕሌ ነው ደግሞ የሚሰሩት እኮ በቃ ልብ አንጠልጣይ ማለት ነው። እና ለማንኛውም እንደዚህ ደስተኛ የሆናችሁ ስለምትሰሩልን እጅግ በጣም እናመሰግናለን ማለት ነው። ሁልጊዜ እንደዚህ እንድናያችሁ እንፈልጋለን። ስለዚህ አንዳንድ ሰዎች ከአንቺ አይጠበቅም ከአንተ አይጠበቅም የምትሉት ነገር እነሱን እንደ አርቲስት እዩዋቸው ማለት ነው። እንደ አርቲስት በሁለገብ መንገድ ነው የሚሰራው። ሁሉንም እየነካካ ነው የሚሰራው። በቃ የተሰጠውን ካራክተር ነው የሚሆነው ማለት ነው። ስለዚህ እሷ ደግሞ ካራክተሩን የሆነችው ተቃቅፋል፣ አልተኛችም፣ ምንም ነገር እንትን ያለችው ነገር የለም። እና በትላንትና ቪዲዮ ብዙ ልጆች እንዴት ምናምን ብላችሁ ይተው ያው እንደምትወዷት ነው። ግን ሁል ጊዜ ደግሞ በሌላ መልኩ የሆነ ለየትን ብሎ መምጣትም ደግሞ ያስፈልጋል ማለት ነው። ስለዚህ ሁሉንም ነገር እሷ እኮ እንትን የምትለው እኮ አንደኛ ነገር እኛንም ለማስደሰት ነው ማለት ነው። የእኛ ቅምጥል ማለት ነው። እንግዲህ ብሩኬ ደግሞ እንግዲህ ነገ ምን እንደሚያደርግ አናቅም ማለት ነው። ምን ያደርግ ይሆን የሚለውን ደግሞ ሳስበው አላቅም። ወይን ለማመጣትና ይቅርታ ይጠይቃታል ወይ ደግሞ አሁንም ክር ብሎ ዞሮን ያከረው ይሁን አናቅም ማለት ነው። ግን ሀይሚ ወይኔ ፍጹም ደግሞ እንግዲህ ወይ ደግሞ ወደ ሀይሚ ደግሞ ተገልብጦ ወይ ደግሞ ብሩኬን ፍራንክ ሊያደርገውም ይችላል ማለት ነው። ምክንያቱም ፍጹም በሁለት ቢላ ነው የሚበላው ማለት ነው። እና እንደዛ ነው የምላችሁ ማለት ነው። እኔ ምንም የተለየ ነገር ወይ ደግሞ የሚያስቀይም የሰራችሁ ነገር ምንም አላየሁኝም ማለት ነው። አልጋ ላይ ተኝታ ቢሆን እውነት ለመናገር እኔም የፈለገ ፕራንክ ቢሆን እንዴት ለፕራንክ ብለሽ ምናምን ብዬ እላት ነበር ማለት ነው። ግን እሷ ግን እንደዛ እንትን አላለችም። በቃ አንደኛ ነገር ቪዲዮ ደቅነው ነው ያው ብሩኬን አናደደችው። በር ሲከፍት እሷ ራቁቷን ነች ምናምን ነገር ፍጹም ተኝቷል ምናምን በሰካር ነው ያለችው ምናምን በቃ አሳበዱት ማለት ነው። እና አይንክን እንዳለ እንዴ እስከ ዛሬም እኮ አይንክን ማየት አልፈልግም አለው። ግን ዛሬ አውቆ ነው ያው ሀይሚን እንዲመስላት ነው እንጂ ከፍጹም ጋር ተነጋግረው ተግባብተው ተማምነዋል። ግን በቃ ተባበረኝ ድጋሚ ብሎ አለው። እሱ ደግሞ መልሶ ደግሞ ተባበረ ማለት። ስለዚህ ፍጹም በሁለት ቢላ ይበላል ማለት ነው። ሀይሚንም ሲያገኝ ሀይሚ ጋ ይሆናል፣ ብሩኬንም ሲያገኝ ብሩኬ ጋ ይሆናል። እንደዚህ አይነት ጓደኛ ለሁላችሁም የሚስጣችሁ፣ ለሁላችን የሚስጠን ለሁሉም የሚተባበር ማለት ነው። ሁሉም ጋር የሚመስል ሁሉንም መስሎ የሚኖር ማለት ነው። እና የኛ ቅምጥል እንግዲህ ዛሬ በእንደዚህ አይነት መልኩ እንግዲህ ተናዳለች። እንግዲህ ብሩክ የመልስ ምቱን ሰጥቷታል። ነገ ደግሞ እንግዲህ ወይ ክርሪ ሊሆን ወይ እንግዲህ ይቅርታ ይጠይቃል። እናቅም እንግዲህ አይዶን ነው እንግዲህ ውድ ቤተሰቦች ዛሬ ቪዲዮ ይህንን ይመስል ነበር። የኔ አስተያየት ምንም ይሄን ያክል የሚያስቆጣ ነገር ምንም አላየሁባትም ማለት ነው። ከአንቺ አይጠበቅም ምናምን የሚባል ነገር ምንም ነገር አላየሁባትም። የዛሬ ቪዲዮ ይህን ይመስል ነበር። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ሰላም ሁኑልኝ። ባይ። ሰብስክራይብ ያደርጋችሁ ቤተሰብ የሆናችሁ ደግሞ እጅግ በጣም